ሰላም እንዴናችሁ የዞላ ብሎግ ተከታታዮች በሙሉ ዛሬ እንግዲህ ቤቴ የምትገርም አርቲስት ትመጣለች ስለዚህ ምን አደርጋለሁ መሰላችሁ ቤቴን ቀረጻ ምናምን ነገር ላይቶችን እዘረጋጋና ቤቴ ልታይልኝ ነው መጣው ምን እላታለሁ በቃ ንብረቴን ልሸጥ ነው መሮኛል ምናምን በቃ ተስፋ ቆርጫለሁ ምናምን ብዬ ነው ማውራት ማለት ነው በቃ ተስፋ ቆርጫለሁ እቃዎቼ እንዳለ እሸጣለሁ ላይት ካሜራ የሚገዛ ካለ ምናምን ንገሪኝ ነው ምላት እሷ ግን ልጠይቀኝ ነው መጣው ከዛ በኋላ ለምንድን ነው መቼ የምሸጠው ትለኛለች ቀናነቷ በዛው ያለው ማለት ነው ስለዚህ አብራችሁ ተከተሉኝ ደርሳለች በሩ ልፈትላትና ላስገባት በቃ ያው እንግዲህ ላይቶቼ ምናምን አውጥቻለሁ ምንድነው ካለችኝ ቀረጻ ምናምን ነገር እላታለሁ ስለዚህ ዝም ብዬ ላይቱ እንደዚህ ደረገና ጥግ ያዝና ባይዘው የቀድም ቀረጻ እየሰራው ነበርና ለዛ ነበር ላይቶቹን ያወጣሁት በዛው ግረ መንገዴን ተቀበታል አይ ቀረጻ ነበር ምናምን ግን እቆቼ ልሸጥ ነው ምናምን እላታለሁ ኦኬ ይመቻችሁ እንዴ ዋው ሰላም ለዚህ ቤት እየተቀረጸን እንደናችሁ ሰርፕራይዝ ዋው ቀስ እናንተ አትናገሩም እንዴ እኔ እንኳን አንድ ሰው ነበር አንተ ይሄ ሁሉ ከተማ ዘላ አንተ አንድ ሰው ነበር የጠበቅኩት ግን ሁላችሁ መምጣታችሁ በጣም ደስ ብሎኛል እኛም ደስ ብሎናል አረ ተቀመጡ ነው ቤቴን አስጎብኛችሁ መጀመሪያ እኔ ግን ዞላ ከዛበፊት ግን አንተ ይዛኔ መጣ ነው እንግዲህ ስጦታ አለ በሞራል እባካችሁ ቀስ አረ ይከፈል አረ አባተን የገዛ ግን አንድ ነገር ልንገራችሁ እሺ እንደዚህ ከሆነ ማለት ጓደኝነት እንደዚህ ከሆነ ግን የምር እኔ አላቀም እኔ ሁለተኛ ቤት ብከራዩላ ደስ ይለኛል አረ አለሽ አንድ ሁለተኛ ቤት ለኔ ጊዜ አልመጣችሁ የምር እሺ ዞላዬ ራስን ፕሮዳክሽን ከፍተ የራስን እንደዚህ የሚያምር ኦሊውድ የመሰለ ቤት በቃ ተከራይተ ስራ በመጀመር እጅግ በጣም ኮርተንባል ላሳያችሁ ባይ ዘ ዌይ ሁለት ነገር ላይ በጣም ነው የሚያምረው ላይቶቹ ራሱ መኝታ ቤቶቹ ስንት ናቸው ብዙ ናቸው መግባት ይቻላል አዎ በጣም ቴንክ ዩ በጣም አመሰግናለሁ እንዳይከፈት እሺ ላሳያችሁ ባይ ዘ ዌይ ወይ ቀረጻ ላይ ያለ ነበር የመጣችሁ ግን ሁለት ነገር ገጥሞኛል አንድ ደስታም አለ አንድ ደግሞ ትንሽ ከፍቶኛል እሱ ነግራችኋለሁ መጨረሻ ላይ ግን መጀመሪያ ቤቱን ላስጎብኛችሁ የተከራየው ቤት ይሄ ነው እቃ ምናምን ገዝተናል እስቲ መኝታ ቤቱ ምናምን ነው ላሳያችሁ ነው ላሳያችሁ ከዛ ተቀምጣላችሁ መኝታ ቤት ማለት ነው ልባችን አንጠጥሩና አናይ አይ እንደዛ አይሆንም መቅዲ ምን አለ መሰለሽ አሁን እኛ በጣም ደስ ብሎን የመጣ ነው አይደለ እሱም ደስ ብሎት ነው የተቀበለን እኛም በጣም ደስ ብሎን የመጣ ነው ስለዚህ ከደስታ እንጀምርና ማሳረጊያው ላይ ባይሆን የተከፋበትን ምክንያት ሲነግራን መፍትሄ ይፈልገን እንጣለን ግን ደስታችን ላይ ደስታው መሰራችሁ ያው ፕሮዳክሽን ለከፈው ታውቃላችሁ እቃ ቤት እንደተከራየው ታውቃላችሁ ግን መጨረሻ ላይ ነግራችኋለሁ ሰርፕራይዝ ከመኝታ ቤት እንጀምር ኖ ካሞን ኖ ገቡ ክፍሎቹ ብዛት ከዚህ ጀምር ወይኔ ኪችኑ ሲያምር መቅዲ ኖ ካሜራ እኔ እና አንቺ ለምን ሴቶቹ በጣም ነው የሚያምር እሺ ወንዶቹ እንዴ ክፍሎቹ አያልቁም እንዴ መብራት እዚህ ጋር ነው መብራት ዋው አልጋሉ አንተ ይሄ ዋናው መኝታ ቤት ነው አይዞህ ካሜራ ማለት በጣም ነው የሚያምረው በእውነት ይሄ ዋናው መኝታ ቤት ነው ባለ 3 መኝታ ነው የተከራየሁት ዋጋው መጨረሻ ላይ ነው የምነግራችሁ ባይ ዘ ወይ ሰርፕራይዝ ነው ማረጋችሁ ለገመተ ሰው ግን 3000 ብር ሰጠዋለሁ ምንድነው የምንገምተው ሰምታችኋል ለገመተ ሰው ቤቱን የተከራየሁበትን የገመተ ሰው 3000 ብር ሰጠዋለሁ ፕሮሚስ የምር ፕሮሚስ እሺ በማይታመኑ ዋጋ ወዳጅታል መኝታ ቤቱን ያው እንግዲህ አንዳንዴ የመጣችሁ ማረፍ ይችላል ውለድበት ክበድበት ከስራ ማለት ነው መንታ ኖ ገቡ ኖ ቻቻ ነኝ እሺ ቻቻና ምን ነው ባዶ ነች ባዶ ሆነ ይሄ ቤት አይ አልጋ ሰው ነው ያው ከተሳካ ጊዜ ካለ የጸሎት ቤት ነው የግሸናው ማርያም መጣለች ጸሎት ቤት የምናደርገው እና አብረው ይበራል ይሄ ወንዲላል ይጮሃል አይደል ጸሎት ሲባል ዝም ማለት ይሄ ጸሎት ቤታችን ነው እዚህ ጋር
ምንጣፍ ይደረጋል፣ እጣን ምናምን ማረጊያ ሻማ ማብሬ ይደረጋል። እቺ የጸሎት ቤት ናት። ይባርክ እግዚአብሔር ያሰብከውን ያሳካልህ። አሜን አሜን። ጸሎትን ይስማ። በጣም ነው የሚያምረው። ሶስተኛ መኝታ ቤት ነው ላሳያችሁ። አሁን ደግሞ ማሳያችሁ ሶስተኛ መኝታ ቤት ነው። ባለ 3 ነው ጭራሽ። የልጆች መኝታ ክፍል ነው። የልጆች መኝታ ክፍል። የልጆች መኝታ ቤት አይደለም። እኔ እንጃ ያው ሲመጡ ለማለት ነው። ሲመጡ ልጆቹ እኔ ብቻዬን ነኝ፣ እስካሁን ብቻዬን ነኝ። አንድ ቀን እዛ እስካሁን ግን አትፈራም? ብቻህን አትፈራም? ቴንክ ዩ። እኔ ልጠይቀው ነበር። እፈራለሁ ግን ያው ስለምተኛ እንደማን ነጭ ላይ አድርግልኝ እንዳይቱ። እሺ ኮንትሪት አለ። አይ በጣም ያምራል። እና ይሄ ባይዛው ክሮች ምናምን ሲመጡ አሁን ለምሳሌ ፊልም ቀረጻ ምናምን ነገር ከመሸባቸው እዚህ ያራሉ ማለት ነው ብለን እናስባለን። ወንዴ ግን ወንዶቹ አልጋ ላይ ያላቸው ነገር እንዴት ነው? መኝታ ቤት አረ ኪችኑን እንዴ የሚበላውን ያው እዚህ ጋር ቶይሌት አለ። ኪችኑን ደግሞ ንዩት። ኪችን this is the kitchen። አዎ ሁሉም ነገር ያው ቀረጻ ስላለን ዛሬ ከፈት አድርጎ እንግዲህ ሳህን ይጎለኛል፣ ድስት ይጎለኛል። ይዛችሁ ቃል ገብተናል። ሶስት ሳህን አለኝ። የጎደለህን አይተን እሺ ቆሎ ነው የሚበሉት። ጾም ነው። በጣም ነው የሚያምረው። ኪችኑ አይነት እንትኑ ያምራል። ይሄ አሰራሩ የራሱ አቀማመጡ አረ ሲሪየስ ግን ሳሎን አያችሁ ስፋቱን ነው እስቲ ቆንጆ ነው። ባይ ዘ ዌይ ሳሎን እስቲ ሁላ አረፍ በሉ እስቲ። ዋው ሲት ቁጭ በሉ። ያኛው ደግሞ ዕቃ ክፍል ናት። እስቲ እንዴ ሄደን ደከመን። ይሄኛው ሁሉም ያምራል። የከፋስ ነገር ምንድን ነው? ና ቁጭ ብለን ይንገራል። እሺ ና ቁጭ እንበል። ቁጭ ብለን እስኪ ቀስ ብሎ ተረጋግቶ በጥሞና ይንገራል። ከዚህ ሁሉ ደስታ በኋላ ቁጭ አይ ቤቱ ምናምን ግን የገመተ ሰው አለ ዋጋውን? አዎ እንገምት እስኪ። 28000 28000 እኔ ገምት ደርሳል። 30 ይሄን የሚያክል ቤት እኔም ልገምት 35 በጣም ቀርበሻል። በጣም የሚገርም ግምት ነው። የተከራየሁት ሆነ ለመናገር 22000 ብር የተከራየሁት። ግን አግኝታችኋል? ከነ መብራቱ 25000 ብር። እኔ ባይዘው እሱን ታሳቢ አድርጌ እኔ ነኝ የመለስኩት። ከመብራትና ከዋጋ ጋር ልክ ነው። ስለዚህ አምጣው ጨለው ይሄው አጨለው እኔ ነኝ የመለስኩት። ዋና መብራት ወዳለ በቃ ለአንድ ወር ረቅላችኋል። ያው እንግዲህ ቤቱን ባይዘው ተከራይቻለሁ ለስራ ነውና ነቄት ብሎ የሚተላለፍ ድራማ ሰርተናል። ያው ያጣፍጥላባ ግን ምን ዋጋ አለው? ምንድነው? ያው እቃዎቹ መሸጥ አለባቸው እያስባለሁ። የምሬ ነው የምነግራችሁ። ይሄ ሁሉ እኮ ሙሉ በቃ የገዛሁት እቃ የካሜራ እቃዎች፣ ላይቶች፣ ሶፋውም እንዳለ የምር አንተስ ምሰጥት በላ ሲሪየስ የምር ትልቅ ነገር አጋጥሞ አይ ቆይ የምሩ ሊሆን ይችላል። ቆይ አይ ወንዴ ቆይ እስኪ እንስማው መጀመሪያ የሆነ ትልቅ የችግር አጋጥሞኛልና ከዚህ ሀገር መውጣት እፈልጋለሁ። በስሙ ዞላ እስከዛሬ እኮ ሀሳብ አልነበረም። አሁን አሰብኩኝ። አይ ለዛ ሳይሆን ስራውን መስራት አቅም ስላጣሁኝ ሙሉ እቃዎቹን ለመሸጥ አስቤያለሁ። ያለዛ መክፈል አልችልም የቤት ኪራይና ሰውየው ደግሞ የሶስት ወር የቤት ኪራይ ብሎኛል። እና ሌላ መፍትሄ የለም። አዎ ሌላ ቤት ፈልጌ ነበረ አጥቻለሁ። ከዚህ የተሻለ ማለት ነው። አንድ ወር ከፍልላለሁ። የምር እከፍልላለሁ። ዞላውት ያን ወር ይችላል። ሲሪየስ አይ እንደዛ አይደለም የምሬ ነው። ቆይ እስኪ ነው ወይ እኔ እቅዴ ምንም ማድረግ ስለማልችል ሶፋውንም ላይት የሚገዛም ካለ ካሜራ የሚገዛም ሰው ካለ ከዛ እየተከራየሁ ቤቱን መልቀቅ አልፈለኩም። ገባሻል? ለስራ ስለዚህ ቤቱን መልቀቅ ስላልፈለኩኝ ለዛ ነው። አንተ ደግሞ በዚህ ሰዓት እንዴት ነው ፕሮዳክሽን እቃ ሰው የሚሸጠው? እንዴት ምን አይነት ሀሳብ ነው ታመጣው? እንደ ጓደኛ እኔ ደግሞ ቆይ ሀዊቲ እኔ እንደ ጥያቄ በምንችልበት መንገድ ማገዝ እንችላለን። አዎ እንደ ጥያቄ ግን እኔ ዞላ አንድ ጥያቄ ልጠይቅህ። አንተ አሁን ይሄን ሁሉ ነገር ይሄ ሁሉ ሀሳብ ውስጥ ያስገባህ የገንዘብ ማጣት ችግር ነው ወይስ ውጪ መሄድ አላማ ነበረ መጀመሪያ? ኖ ምንድነው መሰለሽ ደላላ ጋር የተወሰነ ብር ከፍያለሁ። ጭራሽ ለኛ ሳታማክረን እና እሱ ነው ማን ብር በራሪ በላ የምር ማለት ሰው ወደ ውጪ
መሰደድ ሲል ደስ አይለኝም። በተለይ እንደዚህ ወጣት ሆኖ የሚሰራ ሰው የት መሄድ የለበትም። ከሀገር አንፃር ለሀገር ጥቅም አለው። ከዛ ደግሞ እኛም ደግሞ እንፈልጋለን ማድረግ ያለብን እናደርጋለን። አንድ ወርም ከፈልን 2 ወርም ከፈልን እኛ እንከፍላለን። በዛ ላይ ደግሞ ካልሆነ ደግሞ ሁለተኛ ኦፕሽን አለ እኮ በጣለለትና ቅድሜ ይብላስ እና ደግሞ ዞላ እኔ ልልም የመጀመሪያ አንተ ቅድሚያ እሱ ይብላ አይደለም አንድ ወሩን እንክፈልለት ከዛም በኋላ ቁም ጀምር። ኧረ ትቸገራላችሁ። የምን ሲሪየስ በነገራችን አንተ ይሄንን ስራ አቁምክ ማለት ፕሮዳክት ሸጥኩ ማለት የኢትዮጵያን ጥበብ ቁልቁል ነው የምታደርጋት። ኦኬ ሰፕራይዝ ነው በእናታችሁ። አንተ ምን ነው የምር ግን አመሰግናለሁ። የምር በጣም ፖዚቲቭ አስባችሁ አትወጣም ናላችሁ። ችግር የለውም። የምር አሁን እኔ ግን የምር ተሰምቶኝ ነበረ። የምር ደብሮ ነይ እንጂ አንቺ ደግሞ ተናድጄ ነበረ። ምን ተሰማሽ? ኧረ በእናትህ እኔ ጭራሽ ይሄ ፕራንክ የሚባል ነገር ሲያስጠላኝ ግን የምር የምሸጠው መስሎሽ ነበር። አንተ እኮ በህይወት ነው እንዴ? ከአገር ወጣህ ማለት እኮ ብዙ ነገር ነው የሚያመጣው። እኔ ደግሞ ምን ተሰማኝ ታውቃላችሁ? ጋይሶች እንግዲህ ያው አይታችኋል። እንግዳ መቀበል ጀምረናል። አለፈልን እንኳ በቃ 6 ሰው 10 ሰው ምናምን ቢመጣም እንግዳ መቀበል ጀምረናል። ስለመጡ በጣም ደስ ብሎ ነበረ። ሰርፕራይዝ አደርጋቸዋለሁ ብዬ ምናምን ነገር አልተቀበጥጥር አልኩኝ እኮ። አንዴ ዱባይ አረብ ሀገር ላይ ነው አሜሪካ ላይ ነው ምንድን ነበር ያልኳቸው? አሜሪካ ነው የሆነ ሀገር ላይ ነው አልኳቸው። ከዛ ደግሞ ቄ ልሸጥ ነው አልኳቸው። ያው ብዙ ጊዜ እንቀላለዳለንና ግን የምር ቀናነታቸውን አይቻለሁ። በጣም ቀና ልጆች ናቸው። እንደው ምን አሉ የ2 ወር የቤት ኪራይ እንከፍልልሃለን ምናምን እቆብ እንጥራለን ምናምን አሉ። የምር በጣም ደስ ብሎኛል። ምርጥ ሰዎች ናቸው። በእርግጠኝነት ብቸገርም የሚያደርጉ ሰዎች ስለሆኑ ብዙም የሚደንቅ ነገር አይደለም። ከነሱ የምጠብቀው ነገር ነው። ግን እንደዚህ አይነት ጓደኛ ምናምን ሲኖር በጣም ደስ ይላል። ያው እንግዲህ እነሱም ቀረጻ ምናምን ስለነበራቸው እግረ መንገድም ዞላን እንጠይቀው ብለው ነው የመጡት። በጣም ደስ ብሎኛል። ሁሉም ሰብሰብ ብለው ስለመጡ። ግን የገረመኝ ነገር ምን እንደሆነ ታውቃላችሁ? ወይኔ ዞላ ምን አለ ቤቴ የሆነ ሽሮ ነገር ሰርቼ ብጠብቅ፣ የሆነ ነገር ቲማቲም ከተፋ አድርጌ ብጠብቅ። ተዋረድኩኝ እኮ እኔ። እሷ አንድ ናት ቴካዌ ያዝላታለሁ ብዬ 6 ሰው ምናምን ሆኖ መጥተው ምን ላድርግ? ግን ያው ደስ የሚለው የሆነች ቦታ ሄጄ ምሳ ምናምን ጋብዣቸው ደስ ብሏቸው ነበር ሄዱት። ያው ቡና ምናምን ነገር እንኳ መግዛት ይችል ነበር እንኳ ማስፈላት ይችል ነበር እንኳ። ወይኔ ቶሎ ማግባት አለብኝ ማለት ነው። ቶሎ አግብቼ እንደ ማገባው ቆይ ሚስቴ እንድትሰራ ነው እንዴ? አይደለም የሆነ ነገር መፈብረክ አለብኝ። ግን ሁላችሁም ዞላ ብሎግን ስለምትከታተሉ በጣም ነው የማመሰግነው። የምሬ ነው የምነግራችሁ። በጣም ነው የምወዳችሁ። ዞላ ብሎግ ቀስ በቀስ እያደገ ይሄዳል። እንግዲህ እናንተ ሁልጊዜ ከጎኔ ሁኑ። ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። የሚገራርም ነገሮችን ይዤላችሁ እመጣለሁ። እጅግ በጣም እወዳችኋለሁ። አመሰግናለሁ።